አስፈሪው እስር ቤት ሊከፈት ነው። ዶናልድ ትራምፕ አስፈሪውን የአልካትራዝ እስር ቤት እንዲከፈት ለፍትህ አስፈጻሚው ጥሪ አቅርበዋል። ይህ ውሳኔያቸው እጅግ የሚያስፈራና ለብዙዎች ስቃይ አደገኛ ስፍራ በመሆኑ በርካቶችን እያስደነገጠ ይገኛል። አልካትራዝ ከአስፈሪነቱ ባሻገር አሁን ዶናልድ ትራምፕ በያዙት ዕቅድ መሠረት በርካታ አፍሪካውያንና የላቲን ሀገራት ስደተኞች ማጎሪያ ሊያደርጉት ይችላሉ ተብሎ በመታሰቡ ነው። ዶናልድ ትራምፕ በምርጫው ጊዜ ሕገ ወጦችን፣ ወንጀለኞችንና ሌሎች ለአሜሪካን የማይጠቅሙትን የየትኛውም ሀገር ዜግነት ያላቸውን ጠራርገን እናስወጣለን ማለታቸው የሚዘነጋ አይደለም። ስለዚህም ይህን ለማድረግ ደግሞ አልካትራዝ እንደሚያስፈልጋቸው ሲናገሩ በምርጫ ቅስቀሳቸው ወቅት ተደምጠዋል። አሁን እንደ ምክንያት ያስቀመጡት ምክንያት ደግሞ ትንሽ ግር የሚያሰኝ ሆኗል። በዜጎቻችን ላይ ከፍተኛ ወንጀልን የፈጸሙ ሰዎች ከምንም እንዳይገናኙ ታቅዶ ነው ይህ እስር ቤት የተሠራው ይላሉ። ለእነዚህ ወንጀለኞች ምንም አይነት ነገር ልናደርግላቸው አይገባም። ለነሱ ዳኛም ፍትህም አያስፈልጋቸውም። ለነሱ የሚባክን ጊዜም አያሻም ይላሉ። ለነዚህ ሕገወጥ ስደተኞች ወንጀለኞችና ፍትህን የምናረጋግጥበት፣ የሕግን የበላይነት የምናሳይበት፣ ፍትህም የምንሰጥበት ስፍራ ነውና አልካትራዝ ያስፈልገናል። ዳግም አሜሪካንን ታላቅ እናደርጋታለን እያሉ ይገኛሉ። አሁን አልካትራዝ ከተዘጋ 15 ዓመታትን አሳልፏል። ዳግም ወደ ሥራ ለመመለስ ከፍተኛ ወጪን ያስወጣልና አያስፈልግም የሚሉ በርካቶች ሲበራከቱ፣ አሁን ካሉ ውድ እስር ቤቶች በ3 እጥፍ ወጪን ያስወጣል አገልግሎት መስጠት ቢጀምር። መያዝ የሚችለውም 300 እስረኞችን ብቻ በመሆኑም ጥቅም አልባ ነው የሚሉም ተበራክተዋል። የሀገሪቱ ብሔራዊ ቅርስ ተደርጎ ስለተመዘገበም በዓመት 1.2 ሚሊዮን የሚደርሱ ቱሪስቶች የሚጎበኙት ስፍራ ሆኗል ይባላል። ከዚህም በርካታ ገንዘቦችን አሜሪካ እያፈሰችበት ስለምትገኝ ይህ እስር ቤት አያስፈልግም እየተባለ ይገኛል። ስለዚህም እስር ቤቱን ለማስከፈት ትራምፕ ጫን ያለ ጫና ይገጥማቸዋል እየተባለ ነው። ለመሆኑ አልካትራዝ እስር ቤት ምኑ ነው አስከፊ ስንል ወደ እናንተ ልናደርስ ወደናል። ስታደምጡ የማያስከፍለውን ላይክና ሰብስክራይብ፣ ሼርና ኮመንት በማድረግ አጋርነቶን ያጋሩን ዘንድ ከልብ በመነጨው ክብር እንጠይቆታለን። አልካትራዝ እስር ቤት መገኛውን ያደረገው በሳን ፍራንሲስኮ ደሴት አናት ላይ ነው። አልካትራዝ እስር ቤት በእስር ቤትነት ያገለገለው 29 ዓመታትን ብቻ ነው። በዚህ እስር ቤት በአሜሪካን ሰማይ ስር ማይቻለውን የቻሉ ወንበዴዎችና ወንጀለኞች የታሰሩበት ወይም ቤት ነበረ። ከዚህ ወይም ቤት በታሪክ አንድም ሰው ወጥቶ አያውቅም ይባላል። ምክንያቱ ደግሞ የሚታወቅ ነው። ላምልጥ ያለች ነፍስ የሚጠብቃት በወጀብ የሚናወጥ ውቅያኖስ፣ በውስጡ የሰው ልጅ ቅርጥፍጥፍ አድርገው የሚወጡ ሻርኮችና ተወርውረው መድረሱ የሚናፍቆት ጥልቅ ገደላ ገደል የተከበበ እስር ቤታዊ ሲኦል ወይም ገሃነም ነው። ይህን እውነት ሰብረው አልካትራዝ እንዲዘጋ ያደረጉ 3 ሰዎች የማይሏቸው የሆኑ የእስር ቤቱ ባለታሪክ 3 እስረኞች ጀብድንና እስር ቤቱ እንዲዘጋ ስላደረጉት እስረኞች እናወጋቸዋለን። እስረኞቹ እንደምን ከዚህ እስር ቤት አመለጡ? እንዴትስ በሕይወት ሊኖሩ ይችሉ ይሆን? ደብዛና ዳናቸውስ እንዴት በአሜሪካን አለ በተባለው የደህንነት መስሪያ ቤት ሲአይኤ ሊደረስበት አልቻለም የሚያስብሉ ሰዎች ናቸው። ፍርድ ቤትም ክሳቸውን ዘግቶታል። ቢዘጋውም አንዳንድ መረጃዎች በፍንጭነት ብቅ ብለዋል። 3ቱ እስረኞች አይቁ አልዋጣቸውም። ሻርኮቹም ቀለጣጥመው ገድለውም አላንኮታኮቷቸውም። እንዲያውም አንዲት መኪናን ሰርቀው በአልካትራዝ ደሴት ወደሚገኝ አንድ ስፍራ አምርተዋል ሲል
የአሜሪካን ማርሻል ቡድን ይጠረጥራል። ሲአይኤ ጉዳዩን ግን ከቁብ አይቆጥረውም። በደቡባዊ ግዛት ኑሯቸውን በሰላም እየኖሩ ናቸው ሲሉ ቤተሰቦቻቸው ተናግረው ያሳወቁት ጉዳይ መሆኑን፣ አድራሻ በሌለው ፖስታ ስለመኖራቸው እንደሚጽፉላቸው፣ ደህንነታቸውንም አድርሰውናል ይላሉ የሦስቱ ቤተሰቦች። የሰዎቹ ደብዳቤም የተተየበው በቀድሞ የእጅ ጽሑፋቸው መሆኑ ቢረጋገጥም የአሜሪካ መንግሥት ግን እምጥ ይግቡ ስምጥ ሊደርስባቸው አልቻለም። ይሁንና በአልካትራዝ አንድ እስረኛ የሚታሰረው በጠባብ ክፍል ውስጥ ለብቻው ሲሆን ጥብቅ ክትትልም አይለያቸውም። በዚህ እስር ቤት የሚገቡ እስረኞች ሲበዛ አደገኛ ናቸውና በየ2 ሰዓቱ ልዩነት ፍተሻና ቆጠራ ይደረግባቸዋል። አጥሩ በአደገኛ ሽቦ 6 ሜትር በሚረዝም ግንብ የታጠረ ሲሆን ሙሉ ለሙሉ በካሜራ እይታ ውስጥ ሲገኝ በአልሞ ተኳሾች የአይን ቁራኛ ስር በየሰከንዱ ተከቦ ይጠበቃል። ሁለቱ ያመለጡት አደገኛ እስረኞች ወንድማማቾች ሲሆኑ ሁለቱ ግን የሥጋ ዝምድና የሌላቸው ናቸው ይባላል። አንደኛው ወጣት እጅግ ምጡቅ ጭንቅላት ያለው ነው ይባልለታል። ስርቆትንና የአሜሪካን እስር ቤት አንድ ብሎ መታወቅ የጀመረው ገና በ13 ዓመቱ ነው ይባላል። ፍራንክ ሞሪስ የሚሰኝ ሲሆን ስመጥር የሆነው ደግሞ ከእስር ቤት በማምለጥ የሚስተካከለው የለም ይባልለታል። 4 ጊዜም አደገኛ እስር ቤቶችን አምልጧል። ያኔ ታዲያ አልካትራዝ ያቆመዋል ብለው በዛ ቢከቱትም እሱ ግን ዳግም አምልጧል። በፍሎሪዳ የተወለዱት ክላረንስና ጆላንግለን የአንድ እናት ልጆች ብቻ አይደለም የሚያመሳስላቸው የለየላቸው ዘራፊነታቸው ነው ይባላል። የለየላቸው ዘራፊዎች ናቸው የሚያስብላቸው በተሳካ ሁኔታ ባንክ ዘርፈው መሰወራቸው ሲሆን የኋላ ግን ፖሊስ ከገቡበት አውጥቶ አልካትራስ ወረወራቸው። በአልካትራስ ግን ሁሉ ነገር ቀላል አልነበረም። ለማምለጥ 1 ዓመት ገደማ ፈጀባቸው። ከእስር ቤቱ ለማምለጥ በክፍላቸው የሚገኘውን ሕፃን ልጅ የማያሾልከውን የአየር ማስገቢያን፣ እንጨትን፣ የሰው ጭንቅላት አስመስለው በሰሩት ቅርጽ በሕክምና መሳሪያዎች ተጠቅመው ጣራውን በስተው እንዳመለጡ እማኝ ነኝ ያለው አንድ ለማምለጥ ያልታደለ እስረኛ ከነሱ ጋር የተመሳጠረ ምስክርነቱን ሰጥቷል። ሆኖም ሰዎቹ ማምለጣቸውን ኤፍቢአይ ቢያረጋግጥም አድኖ ሊያገኛቸው ግን ተስኖታል። ሰዎቹም ጾታቸውን ቀይረው በደቡብ አሜሪካን ግዛት ስለመኖራቸው አሁን ድረስ ይነገራል። ኤፍቢአይም ሐይቁ በልቷቸዋል ከማለት ውጪ አንዳች ማረጋገጫ ግን አላቀረበም። ከዛን ጊዜ ጀምሮ አሜሪካን አልካትራዝን ዘግታው ብትቆይም ጉዳይ ያልቅባቸው ዶናልድ ትራምፕ ሊከፈት ይገባል ሲሉ ትግላቸውን አንድ ብለው ጀምረዋል። እነዚህ ወንድማማቾችና አንድ የጠፊ ቡድን አባላቸው ግን በተሰጣቸው የብርድ መከላከያ ጃኬትን አጠራቅመው እንደ መዋኛ ነፍተውት ከሐይቁ እንደተሰወሩ መረጃዎች ይናገራሉ። ታዲያ ዶናልድ ትራምፕ በእነዚህ ልጆች ምክንያት የተዘጋውን እስር ቤት ዳግም ለማስከፈት ወገባቸውን አስረዋል። ነገር ግን እንዲህ በቀላሉ ፕሬዝደንት ስለሆኑ ብቻ በአሜሪካን ሕግ ይቀበላቸዋል ማለት አይደለም። የአሜሪካንን ጥቅም እስካስጠበቀ ድረስ ሊከፍቱት ይችላሉ። አሊያም መዘጋቱ ለአሜሪካን ከጠቀመ ተጠርቅሞ የቱሪስት መናኸሪያ ሆኖ ያገለግላል ማለት ነው። ታዲያ ዶናልድ ትራምፕ ይሳካላቸው ይሆን? ይህን ጉዳይ አብረን የምንመለከተው ጉዳይ ይሆናል። ይህ የዓለም ገጽ ነው። ሰብስክራይብ እና የደውል ምልክቷን እየነኩ ሁሌም ከኛ ጋር እንዲሆኑ ጋብዘኖታል።